አሁን ደግሞ ሰሞኑን የጀመረው ዘመቻ ኢብኑ ሙነወር የጀመረው ዘመቻ ሹፍ ተመልከት ሰለፊዮችን በሙሉ ጠቅልሎ ወዴት ሊከት ወደ መጅሊስ ለመክተት ዘመቻ ጀምሯል ነሲሃ ብሎ ምክር ብሎ ማለት ነው የለተሙ መንጋዎችን እንዳትሰሟቸው አለ እኔን ግን ስሙኝ ገብታችኋል አይደል እሱ እየመከረ ነው አይደል እየመከረ እሱ እኮ እየመከረ ነው سبحان الله انظر يا أخي أن الشيخ الشيخ فوزان شيخ ابن باز شيخ عثيمين የነርሱን ኦዲዮ ፈልጋችሁ ስሙ ከነዚህ ሰዎች ትምህርት አትውሰዱ እነሱ የሚሏችሁን ነገር አትስሙ ሼክ አብዱላህ የሚሉት ሼክ ሐሰን ገላው የሚሉት ሼክ አብዱል ከሪም የሚሉት ሼክ መሐመድ ሐያት የሚሉት ሼክ ሙባረክ ማንንም ሼክ ሁሴን የሚለው አትስሙ እነሱ ግን እኔን ስሙኝ ይላል እሱ እየመከረ እኮ ዑለማዎችን አትስሙ እኔን ስሙኝ ላ ኢላሃ ኢላላህ ዓሊሞች ዝም ብለው ጃሂሎች መብራት ሲጀምሩ ቂያማን ጠብቅ ነው ሹፍ ቂያማን ጠብቅ ይሄ ዓሊሞችን አትስሙ እኔን ስሙኝ ምን ዓላማት ሳ እነዚህ ሰዎች ተመዩዝ እያሉ ከመስጂዶቻችሁ ሊያስወጧችሁ ነው ምንም መፍትሄ አይሰጧችሁ ከመስጂዶቻችሁ ሊያስወጧችሁ ነው ከመስጂድ እንድትባረሩ ሊያደርጉ ነው አትስሟቸው እነሱ ተመዩዝ የሚለውን ነገር አትስሟቸው እነሱ ምን አድርጉ ነው ወደ መጅሊስ ግቡ ነው ወደ መጅሊስ ግቡ ምክንያቱም መጅሊስ ኢማ ከመስጂድ ትወጣለህ ካልሆነ ደግሞ እኔ በማመጣው መመሪያ ታስተምራለህ መጅሊሱ በሚፈቅድልህ በሚሰጥህ መመሪያ ልክ ታስተምራለህ ነው ይላል አይደል መስጂድ ላይ እኔ መስጂድ ውስጥ መሆን እፈልጋለሁ ማስተማር እፈልጋለሁ የምትል ከሆነ እሱ በሚሰጥህ መመሪያ ነው ኢብኑ ሙነወር ከመስጂድ እንዳትወጡ ለተምዮች እነማን ናቸው እዛ አካባቢ የሚኖሩ ለተሞ የሚኖሩ ህፃናቶች ሽማግሌዎች እሱ አሁን ትላልቅ ዑለማዎችን እያልኩኝ ነው ብሎናል ሸርዓን ወአቅለን ሉገተን ይሄ ባጢል ነው ለተምዮች የሚለው እዛ አካባቢ ያሉ ምስኪኖችን ካፊርም ሊኖር ይችላል ለተሚ ማለት እኮ የለተሞ አካባቢ ነዋሪ ማለት ነው ለተሞ አካባቢ ነዋሪ እሱስ ዑለማዎችን ነው የሚፈልግበት ገብቷችኋል አይደል ኢደን ምን እያሏችሁ ነው ከመስጂድ ልቀቁና ውጡ ይላችኋል ተመዩስ ተለይታችሁ ውጡ ከሱፍዬ ጋር ከኢኽዋን ከአህባሽ ጋር አብራችሁ አትሁኑ ተለይታችሁ ውጡ ይሏችኋል እንዳትሰሟቸው አለ ስለዚህ መስጂድ ውስጥ ቁጭ በሉ ማለት ነው ከመጅሊስ ስር ግቡ ከኢኽዋንና ከአህባሽ ከሱፍዬ ጋር አብራችሁ ሁኑ ነው ዳዋ ወደዚህ ነው አሁን ሙለቢስ እንዴት አድርጎ ተልቢስ እንደሚያደርግ ተመልከት በምን ስም መስጂዳችሁ ሊያስነጥቋችሁ ነው ያ اخي መስጂድ ጋያ አይደለም ገባ አይደለ ለዳዋ ወሳኢል ነው እንደ ወሲላ እንጂ ጋያ አይደለም እኮ መስጂድ ካልተገኘ ሌላ ቦታ ዳዋ ማድረግ አትችልም እንዴ ሐቅ ማትናገር ከሆነ መስጂድ ውስጥ ሐቅና ባጢል ማትናገር ከሆነ ባጢልን ባጢል ነው ማትል ከሆነ ሙሽሪክ ነው ማትል ከሆነ ሙብተዲ ነው ማትል ከሆነ ሽርክ ነው ማትል ከሆነ ቢድዓ ነው ማትል ከሆነ እከሌ ሙብተዲ ነው ተጠንቀቆ ማትል ከሆነ እከሌ ሙሽሪክ ነው ወደ ሽርክ ነው ይዟችሁ የሚሄደው ተጠንቀቆ ማትል ከሆነ ነብዩ ካስተነቀቁበት ነገር የማታስተነቅቅ ከሆነ አላህ ካስተነቀቀበት ነገር የማታስተነቅቅ ከሆነ ምንድነው የሚያደርግልህ አንተ ቁጭ ብለህ የተብሊግ ዳዋ من سل البردين دخل الجنة ቁጭ በል በቃ خلاص ተጅሚዕ ዓላማ ምንድነው መስጂድ ውስጥ ቁጭ ብለህ ዝክር ማድረግ ነው እንዴ መንገድ ላይ ዝክር አይደል መንገድ ላይ ስገድ መስጂድ ሐቅ ካልተነገረበት ምንድነው የሚያደርገው እስኪ ኢብኑ ሙነወርና ሳዳት ከማን እንደድሮ ቢሆኑ ኖሮ ዛሬ